ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ደህና መጣችሁልኝ። እንግዲህ ማታውቁኝ ዳሪክ ንጉሱ ባላለሁኝ። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ እንድትቀላቀሉ በትህትና ጋብዛለሁ። ዛሬ ይዤላችሁ የመጣሁት ርዕስ ጸሎትና ጽናትን ይመስላል ማለት ነው። ወይንም ስለ ጸሎት ኤንድ በጸሎት ለመጽናት እንድንነጋገር ፈልጋለሁ ማለት ነው። ብዙዎቻችን will find it so hard በቃ persistently and consistently to pray and በቃ to grow into our spiritual life, you know. እና ከዚህ አንፃር እኔ የጠቀመኝን ነገር honestly speaking ይሄ ነገር የሚቆም አይደለም። ያለው struggle is so real, bro. በቃ at some point you will fail ይፈጠራል እና የአመታት ጉዞ ነው፣ የአመታት መንገድ ነው፣ እስክንሞት ድረስ የምንጓዝበት መንገድ ነውና ይህ መንገድ አያበቃም። in general መንፈሳዊ ህይወት አያበቃም። የሆነ ሳለ I get there ወይም ደግሞ I achieved this በቃ ምናምን ነገር ብለን ምናቆም ምንም አይነት ነገር የለም። እንደውም ሞር ወደ እግዚአብሔር በቀረብን ቁጥር ምን አይነት ደካማ እንደሆነ ምን አይነት ኃጢአተኛ በደለኛ እንደሆነ እየታዘብን ራሳችንን ለማስተካከል የምንጥርበት መንገድ እየጨመረ ይሄዳል ብዬ አስባለሁ። ስለዚህ ቻሌንጁ እየጨመረ ስለሚሄድ በመጀመሪያ በጭንቅላታችን ውስጥ ያለውን ይሄ አሁን ተስተካክያለሁ በቃ ከዚህ በኋላ አልበላሽም አይነት የማይሆን ኤክስፔክቴሽን ማስወገድ እንዳለብን ልናገር ፈልጋለሁ ማለት ነው። በጸሎታችን እንዴት ነው የምንጸናው? በጸሎታችን የምንጸናበት ምክንያት መሆን ያለበት በመጀመሪያ ለነፍሳችን ምግብ የሆነችው ጸሎት ብናቆም like literally starve አድርጋ ነፍሳችን እንደምንሞት ስናምን ነው ማለት ነው። የምንጸልየው መንፈሳዊ ለመባል ሳይሆን ስለሚያስፈልገን እንደሆነ ስናምን ነው። ስለዚህ በጸሎት ላይ ጽናት ሲመጣ ማለት doesn't mean strictly ሁሉ ጊዜ ትጸልያላችሁ ማለት ወይም ደግሞ there is not gonna be a day off ሳንጸልይ it's not about like taking a day off prayer ላይ you know. I just wanted to say አንዳንድ ጊዜ it feels like በቃ I'm so tired, I don't want to do anything, I don't want to pray ብሎ እስከ መቀመጥ አይነት ነገር ሊፈጠር ይችላል። consistently መጸለይ ወይንም መጽናት ማለት እቺ no I'm not praying የምትለው ቀን አትኖር ማለት አይደለም፣ ይኖራል። and necessarily ይሄ ሰው በጸሎቱ ጽኑ አይደለም ማለት አይደለም። በጣም ብዙዎቻችሁ አላችሁ አትጸልዩም ወይም ከጸለያችሁ ሳምንት ሁለት ሳምንት ወር ሆኗችሁ ሊሆን ይችላል። ድካም ሲወልድ ስንፍና ይመጣል፣ ስንፍና ሲወልድ አለመጸለይ ይመጣል ማለት ነው። እና በዚህ ምክንያት ኤክስኪውዝ እየደረደራችሁ ነው ነገር ሳንጸልይ መንቀርበት it doesn't necessarily mean አልጸናችሁም። እማትጸኑ ተስፋ ስትቆርጡ ነው። ከእግዚአብሔር ጋር ያላችሁን ግንኙነት ከኦፍ ስታደርጉት ነው። ሙሉ ለሙሉ እግዚአብሔር እንዲናይ ስታደርጉት ነው። ዛሬ ልጠይቃችሁ፣ ሳትጸልዩ ስትቀሩ እውነት እግዚአብሔር አታስቡትም ወይ? አምላካችሁ እንደሆነ ክዳችኋል ወይ? ወይንስ ዛሬም ቢሆን ፈሪሃ እግዚአብሔር ልባችሁ ውስጥ አለ? ዛሬም ቢሆን ደግማችሁ ለመጸለይ ያቺ እግዚአብሔር ቢያበረታችሁ የምትናፍቋት ቀን አለች ወይ? አለች? ካለች በልቦናችሁ ጽኑ ናችሁ። እውነት ዛሬ ወንድምቶቼ ላበረታችሁን የመጣሁት necessarily የምታደርጉትና ማታደርጉትን በመዘርዘር ይሄን ስለምታደርጉ እንደዚህ ናችሁ ያን ስለማታደርጉ እንደዚህ ናችሁ ልላችሁ አይደለም። ምክንያቱም በመንፈሳዊ ህይወት ጉዞዬ ዛሬ የተማርኩት ነገር ወይም ደግሞ እስከ ዛሬ ስጓዝበት መጀመሪያ ስጀምር የነበረኝ አስተሳሰብ ዛሬ የተለወጠው ነገር ቢኖር እያንዳንዱ ቀን ላይ as long as I do not give up ያዙልኝ ይሄንን as long as ተስፋ ካልቆረጥኩ እግዚአብሔርን እስካሰብኩ ድረስ በመንፈሴ ዝዬ ሊሆን ይችላል እንጂ ከመንገዴ ወጥቼ ነው ማለት አይደለም። በቃ ለራሳችሁ በጣም ትልቅ ግሬስ ልትሰጡት ይገባል። እግዚአብሔር እንኳን እኛን ይቅር ብሎናል። የማይሆን የዋህነት ከእግዚአብሔር ያርቀናል። ይሄ ቃኔ ኃጢአተኛ ነኝ አልገባውም አይነት ምናምን ነገር ከጸሎት ያርቀናል። ጸሎታችንን ስንተው ምናምን ነገር አይ በቃ እኔ ጀምራለሁ አቆማለሁ ተስፋ የለኝም ቢቀርብኝሽ like no like literally no what you doing like no you know speechless ነው የሚያደርገኝ። it is okay, there is gonna be a day ወደ ጸሎት የምትመለሱበት ብቻ ተስፋ አትቁረጡ ወንድምቶቼ፣ ወደ ንስሐ ተመለሱ እና ሁሉ ጊዜ በልቦናችሁ እግዚአብሔርን አንግዙትና ሁሉ ጊዜ ስለ እግዚአብሔር አስቡ። ያ ጸሎት ነው። እኔ ስለ እግዚአብሔር አንድ ሰው 24/7 የሚያስብ ከሆነ ግን በስነ ሰዓት ነጠላ ለብሶ ለጸሎት ካልቆመ ያ ሰው በጸሎት ከእግዚአብሔር ጋር ይገናኛል። በርትቶ ቆሞ እስኪጸልይ ድረስ ጊዜ ይፈጃል እንጂ ከእግዚአብሔር ጋር ጸሎት ማለት ከእግዚአብሔር ጋር የመገናኘት ሚስጥር ነው by the way። እና የሚጸልየው የሚባለው መጽሐፉ የጸሎቱን ስለከፈተ አይደለም፣ literally አይደለም። ከልባችሁ እግዚአብሔር እንዳታወጡ እሱ ያዝልኝ።
ያ እግዚአብሔር አለ ወይ በልቦናችሁ? አንግሳችሁታል ወይ? እየጠበቃችሁ ነው ወይ? ነገ ለመለወጥ ዛሬን እየሰራችሁ ነው ወይ? ከራሳችሁ በትዕግስት ከራሳችሁ ጋር በትዕግስት ራሳችሁን ለማሳደግ እየሰራችሁ ነው ወይ? ስለዚህ ከሆነ እናንተ ጽኑ ናችሁ ማለት ነው። ዛሬ አንዳንድ ቴክኒኮች እነግራችኋለሁ አክቹሊ በትክክለኛ ጸሎት ለመጽናት ማለት ነው። ወይም ደግሞ በህይወታችን አክቹሊ ከተሰጠን ቀን ውስጥ ለእግዚአብሔር የሚገባውን ሰዓት ለመስጠት እንዲረዳል። አስቀድሜ የምነግራችሁ ነገር በጣም ከትንሽ ነገር ጀምሩ። ሁሉም ጸሎት ትልቅ ዋጋ አለው። በብዛቱ ከሚወስደው ሰዓት ከተለያዩ ነገሮች ሊያንስና ሊበላለጡ ይችላሉ እንጂ አሁንም የሚበላለጡት it's because like ያ በጣም ረጅም ሰዓት ይወስዳል። let's say አንድ ሰው መልካ ሊያደርስ ከሆነ 30 ደቂቃ ወይም 40 ደቂቃ ሊቆም ይችላል። አንድ ሰው ዳሴ ማርያም የሚያደርስ ከሆነ 15 ደቂቃ ሊቆም ይችላል። you know what I mean? and አንድ ሰው አቡነ ዘበሰማያት የሚል ከሆነ 1 ደቂቃ ሊቆይ ይችላል። አንድ ሰው እግዚኦ መሐረነ ክርስቶስ የሚል ከሆነ 30 ደቂቃ ሊቆይ ይችላል። ሰከንድ ይቅርታ 30 ሰከንድ ሊቆይ ይችላል። ግን የሁሉም ፓወር አንድ ነው። the more you pray በረከትን ታገኙበታላችሁ እንጂ ያንን ስለጸለያችሁ ጸላይ ናችሁ ማለት ነው። ያንን ስለጸለያችሁ በጸሎት ደካማ ናችሁ ማለት ነው አይደለም። ሰይጣን የጌታችን የኢየሱስ ክርስቶስን ስም ሲሰማ ገና በቃ ይንቀጠቀጣል። ድምጥ ማውጡ ይጠፋል። አይወድም። ይርቃል። አስሎንጋ ሰይጣን ከራቃችሁ እግዚአብሔር ደግሞ አባቴ ሆይ ስትሉ ከቀረባችሁ ምን ብትፈልጉት እድገት እንደሆነ እናንተ ስለፈለጋችሁ ስላቀዳችሁ ስለሆነ ሳይሆን እግዚአብሔር በፈለጋችሁት ልክ የሚቀርባችሁ አምላክ ስለሆነ ነው። ትንሽ ጠጋ ስትሉ እግዚአብሔር ባስፈለጋችሁ ጥግ ስለሚመጣ ነው። እግዚአብሔር ደግሞ ወደ እናንተ ሲመጣ ይሄ ሲተማመንባችሁ ነው ማለት። እግዚአብሔርን ሞር የቀረበ ሰው በጣም በብዙ ፈተና ይጠመዳል። ለዛ ፈተና ሲተማመንባችሁ ነው። ስለዚህ አንዳንዴ ማለት ነው አታማሩ። በጣም የዋሁ ነው። በጣም የዋህ ትክክለኛውን የዋህ ነው ማለት ነው። ይሄ የማይሆነው የዋህ ግን ቅድም የጠቀስኩትን ያህል አይነት የዋህ ስንሆን ግን በሚያስጠላ ትዕቢት ውስጥ እንወድቃለን። ገባችሁ? እግዚአብሔር አይገባኝም እኔ ምናምን ነገር ብለን እናለቃቅስና የማይሆን የዋህ የሆነን ይመስለናል። ግን እዚህ ጋር እግዚአብሔር አይገባንም ማን ተገብቶት ነው? ወይስ ነገ እንደዚህ ሲሆን ይገባኛል ብለን ስለምናስብ ነው? አያችሁ ከውስጥ ያለችው ትዕቢት ይፈጠራል። እንደዛ አትሁኑ። ስለዚህ አንድ ያልኳችሁ ነገር ምንድነው like ጸሎት ጸልዩ የማያውቅ ሰው ከሆነ ምናምን ነገር ጆርኒው እንዳይከብዳችሁ እንዳልኳችሁ 30 ደቂቃ በቆመ ምናምን ነገር እንዳይመስላችሁ ከእግዚኦ መሐረነ ክርስቶስ ላይ ካሰተ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ እያላችሁ ከፈለጋችሁ ኪራ ላይ ሰው እያላችሁ በስግደት የታጀበ እቺን ብታደርጉ እግዚአብሔር አምላክ በጣም ጥፉን ይቀርባችኋል፣ ይሰማችኋል። አቡነ ዘበሰማያት ትልቅ ጸሎት ነው የጌታችን ኢየሱስ ክርስቶስ ጸሎት። በሰላመ ቅዱስ ገብርኤል መልአክ ሁሉም ነገር ትንሽ ስለሆነ አይደለም ዋጋው ትንሽም ትልቅም የሚሆነው ወይም ትልቅ ስለሆነ አይደለም ትልቅም የሚሆነው ነው። it's all about ከልባችሁ ስታደርጉና ከልባችሁ ከዚህ ጀምሩ። ሁለተኛ ነገር like consistently ለማደግ ተመልከቱ። በቃ ዛሬ እንደዚህ ነገ ንስሐ ገባለሁ፣ የተሰጠኝን ቀኖና እፈጽማለሁኝ፣ እግዚአብሔርን በጸሎት እንድበረታ እማጸናለሁኝ። በቃ ሲከብዳችሁ ጌታ ሆይ አበርታኝ፣ መንፈሳዊ ዝለት አጋጥሞኛል እንዴ ያላችሁ ትልቅ ቦታ ትደርሱና ሌላው ነገር ምንድነው ትወድቃላችሁ። ከዛ የጸናችሁ አይመስላችሁ። በድነው ነው ተስፋ ካልቆረጣችሁ ጽኑ ናችሁ። አሁንም ከወድቅታችሁ ለመመለስ የምትሄዱበትን መንገድ የምትፈልጉ ከሆነ consistently you guys are praying like literally ይሄ ማወቅ አለባችሁ። እና it is okay እግዚአብሔርን በልቦናችሁ እስካሰባችሁ ድረስ እግዚአብሔር አቡ ለኔ መቼ ነው ቀን ሰተክ እቤትም መገኘው ብላችሁ እየጠየቃችሁት እያወራችሁት ነው። ጸሎት ነው። don't take it for granted። ይህቺ ልመና ይህቺ ምርር ያለች ጩኸት እግዚአብሔር ጆሮ ውስጥ ትገባለች። ጆሮ የሰጠውን አምላክ እኮ ማለት ነው አትሰማም ማለት ነው። እንግዲህ ሌሎች ነገሮች ዝም ብለን ስንጸልይ አልሰማንም ብሎ ማሰብ አይደለም። የኛን የአንዳንዳችንን ጸሎት መስማት የዓለምን ጩኸት at the same time የሚሰማ ሰው አምላክ ተረዳችሁ? እና ከዚህ አንፃር ያለን አስተሳሰብ መቀየር እንዳለበትና ተስፋ የቆረጠ ሰው ብቻ ጽኑ እንዳልሆነ ተስፋ ያልቆረጠ ግን
የበረታ የጠነከረ በልቡ በጣም ብርታት ያለው ቆራጥነት ያለ ለመመለስ ወደ ትክክለኛው ጉዞ መንገድ ለመሄድ የማይታክት ጠንክሮ የሚሰራ እየወደቀ ተስፋ የማይቆርጥ ሰው ከሆነ ጸለየ አልጸለየ በጸሎቱ ጽኑ ነው እና ይህችን አስተሳሰባችሁን መቀየር እንዳለባችሁ ሲደክማችሁ ስለ ድካማችሁ በልባችሁ መሻት እግዚአብሔርን መጠየቅ እንዳለባችሁ ከትንንሽ ነገር እንድትጀምሩና at the same time ደግሞ በጣም ለራሳችሁ ኬርለስ እንዳትሆኑ እመክራለሁ ማለት ነው። እና በዛሬው ቪዲዮ እንድትማሩልኝ የምፈልገው ነገር ራሳችሁን በቃ ዲስከሬጅ አታድርጉ፣ ተስፋ አትቁረጡ። ሌሎች ሰዎችን የተመለከታችሁ እንደዛ ስላልሆናችሁ ራሳችሁን አትገምግሙ። በቃ ራሳችሁ ከራሳችሁ ጋር ብቻ እግዚአብሔርን በየትኛውም መንገድና በየትኛውም ሰዓት እንዲሁም በየትኛውም ቦታ ማሰብ ጸሎት መሆኑን እንዳትዘነጉ። በዚህ ሁሉ ውስጥ እግዚአብሔር እየተመለከታችሁ ስለሆነ እግዚአብሔር ሲመለከታችሁ ትክክል የተሰበረ ልብ ይዞ የመገኘትን ህሊና እንዲሰጣችሁ እንድትማጸኑ ነው። ስለዚህ በዛ ሰዓት ላይ ትዕቢተኛ ነኝ እግዚአብሔር ድንገት እያየኝ አሁን እግዚአብሔር አምላክ ሆይ አበርተኛ አጥንክረኝ እያልን እየጸለየን እያለ ልቤ በትዕቢት አብጧል ነው። በማይሆን የዋህነት ራሴን እያታለልኩ ነው። እግዚአብሔር ነው የሚመረምረው። ራሳችንን እናውቃለን። ራሳችንን አንሸውድ እና ይሄንን ልላችሁ ነው ዛሬ የመጣሁት። and I believe ይሄ ቪዲዮ ራሳችሁን ለራሳችሁ ካለ መጥፎ ግምት ራስን ከሰው ጋር ካለ ማወዳደር ከትንሽ መጀመር ምን ያህል ትልቅ ነገር እንደሆነ እንዲሁም ደግሞ በጸሎት anytime anywhere እግዚአብሔርን ማሰብ ጸሎት እንደሆነ እና ተስፋ እስካልቆረጣችሁ ድረስ ጽኑ እንደሆናችሁ እንደተማራችሁበት ተስፋ አደርጋለሁኝ። እኔ ይሄንን ስቀበል በጣም በህይወቴ ትክክለኛ ላይ ግዴት ነው መንፈሳዊ እድገትን እያየሁኝ ተገኘሁኝ እና ዝናራባውት ውዳሴ ማርያም ቼክድ ዳዊት ቼክድ አንቀጸ ብርሃን ቼክድ መልካ ገብረ መንፈስ ቅዱስ it's not about checking those things it's about በሰላም እግዚአብሔርን ለማግኘት መሞከር። በዚህ ውስጥ ታድጋላችሁ እና ኢቭን የምታደርጉት ብዙ ጸሎቶች ያን ያህል አይሰማችሁም ትክክለኛ ኮንቨርሴሽን ውስጥ ስለምትገቡ ማለት ነው። ትክክል ከቅዱሳን ህብረቶች ጋር ስለምትዋሃዱ ማለት ነው። በቃ ላይክ ጸሎት ይሄ ነው። ጸሎት ህይወት ነው፣ አክሽን አይደለም ወይም ታስክ አይደለም። አክሽን አይደለም ሳይሆን ታስክ አይደለም። የሆነ የምትጨርዙ ጌዳን ምናምን ነገር ያረጋችሁ ሌሎች ነገር እንደታ አይደለም። ህይወት ትንፋሽ ይቋረጣል፣ ጸሎት አይቋረጥም። ስራ ቦታ እየሰራሁኝ እኔ ስለ እግዚአብሔር ላስብ እችላለሁ። በጣም በቃ ይሆናል አይደለ? እኔ እንደውም መጥፎ ነገሩ ምንድነው ጥሎብኝ ብቻዬን አወራለሁ። ላይክ ሊትራሊ ነሰሰሊ ብቻዬን እያወራሁ አይደለም። it's just like እግዚአብሔር ወይ ይሄ ነገር እንዲልታደርግ እግዚአብሔር አወራለሁ። ጓደኛዬ እኔ እንዲህ ባይሽ ላይክ ሮጣለሁ ነው ያለችኝ ማለት ነው። ሰነግራ ላይክ ግን ጀንወሊ አወራለሁ አውት ላውድ። አንዳንድ ጊዜ ጆሮዬ መስማት ያለባቸው ነገሮች አሉ ላይክ አንደበቴ ወጥቶ ማለት ነው በጭንቅላቴ ማሰብ ምናምን ነገር ሳይሆን መስማት ያለብኝ ነገር እና በጸሎት መንገድ ከእግዚአብሔር ጋር አውት ላውድ አወራለሁ እና ብቻዬን ማወራው ሊመስል ይችላል። አምናሰኝ ብቻችሁ እንዳትታት አውሩ። እኔ ጥሎብኝ ነው ምንም ማድረግ አልችልም I guess but ያም ጸሎት ነው። እንደዛ ልላችሁ ፈልጌ ነውና በዚህ ውስጥ ሁሉ እግዚአብሔር ያዘጋጃችኋል ወደ ፈቀደው መንገድ። እናንተ በጸሎት እንዲሆን ብርቱ መሆን አለብኝ ብላችሁ ሳይሆን ለጀርዲ እግዚአብሔር እስከፈቀደላችሁ ድረስ ያሳድጋችኋል። እግዚአብሔር ይረዳችኋል። ይሄን እንድታውቁልኝ ነውና ይሄንን ያልነገራችሁ ካለ እንድነግራችሁ ነው ዛሬ መጣሁት። ስላዳመጣችሁኝ አመሰግናለሁ። and I hope ይሄ ቪዲዮ እንደተጠቀማችሁ ለሚኖ ኮሜንት ላይ እንግዲህ ሀሳብ አስተያየታችሁን በሙሉ እንዲሁም እናንተ ያሳለፋችሁት ኤክስፒሪየንስ ያደረጋችሁት ነገር ካለ አስተማሪ ነው ብላችሁ ካመናችሁ አካፍሉን ማለት ነው። ሰላም እግዚአብሔር አይለየን። አብራችሁ ነበርኩኝ ዳሪክ ነበርኩኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ።